ትልቅዬ መቃብሩ ላይ ትልቅ ድንጋይ ቆልዬ ነበር የምወጣው። የኦርቶዶክስ ወንድሞቼ በቃሪዛ ነው የምትወጡት። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። እዚህ ገና ነህ በኦርቶዶክስ ኢየሱስ ክርስቶስ አዳኝ አይደለችም። ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያትን አግቢን። ነው አይደለም። ይሄ ምንድነው? ጥንቁቅነት ይባላል። ይሄ ምንድነው? ኃላፊነት መውሰድ ይባላል እንጂ ያዘው ምናምን እኛ ዘንድ የለምና ይሄንም ስላደረግ በጣም ትልቅ ሪስፔክት አለኝ። እንደሚዋ ይሄ ዝም ብሎ የስንፍና የሚጻፉትን ምናምን ነገሮች ብዙም ቦታ አትስጣቸው። ይልቁንም እንደዚህ ቁጭ ለን መማማራችን ቫልዩ አድ እናደርጋለን። ህይወታችን ላይ ቃለ እግዚአብሔር እንማራለን፣ ህይወታችንን እንፈትሻለን፣ የጎደለንን እውቀት እንሞላለን። እና ይሄን ስላደረግ በጣም እናመሰግናለን። እንደሚዋ እግዚአብሔር ደግሞ በቤቱ ያጽና። ሁሌም በትምህርት በጸሎት በእርጋታ በትዕግስት በጥበብ ትጋ። እግዚአብሔር ካንተ ብዙ የሚያስተምር ነገር አለ፣ እኛም ከወንድሞቻችን ብዙ የምንማረው አለ። እግዚአብሔር ደግሞ ፍጻሜያችን ያሳምርልን። እንደሚዋ እናመሰግናለን። ዲያቆንዬ ቴንኪው፣ እግዚአብሔር ያክብርልኝ። ያው ዛሬ እንግዲህ ቤታችን የከፈት ነው ምንድነው ያው ቤቱን ያው ዲያቆን ዘቴዲ ዘማርያም ይመሩታል። እዚሁ ላይ እዚህ መዝገበ ጸሎት ላይ ነገረ ማርያም የሚል አንድ ፖርሽን አለ። እሱ ነገረ ማርያም ላይ ድንግል ማርያም ልክ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እንትን አይደለችም። ምንድነው አዳኝ አይደለችም። እዚህ ላይ የሚያወራው ይህንን በግልጽ አድርጎ ለእነዚህ ጋር 3800 ሰዎች አሉ። በግልጽ አድርጎ ያስተምራል። እኔም ቅድም እንደ ኢየሱስ ክርስቶስ አዳኝ አይደለችም፣ እንደ ኢየሱስ አዳኝ አይደለችም ብዬ ነው የተናገርኩት። ይህንን ዲያቆን ቴዲና መዝሙሬ ያው ዲስከስ ታደርጉበታላችሁ ማለት ነው። ወደ እሺ፣ እኔ 1 ደቂቃ ብቻ ነው የማወራው እና ሰምቼሻለሁ ብሮስኪ ሰምቼሻለሁ። የሰማኸውን ደግሞ እኔ ልበል። ምንድነው ጥሪውን ያደረገው? ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራት አንተ ነህ ጥሪ ያደረገው። ስለዚህ ከና ብሌም ኤኒባዲ። እሱ ጥሪ አድርጎልህ አልሄድም ብትል መብትህ ነው። ምናልባት ከይቅርታ ጋር ዮኒ የምነግርህ ምንድነው? ችግር የለውም። አሁን አንተ እዛ ቤት ነበርክ፣ እነ ሲሳይ ቤት ነበርክ። ያልኩህ አመጣዋለሁ ነው ያልኩህ። እንትን እንበል ወንድም አለ። ቆይ አንድ ጊዜ ደሜ፣ ቆይ አንድ ጊዜ ቆይ ብያለሁ። አንድ ጊዜ እሺ በለኝ፣ ታገሰኝ ወንድም አለ። ዮኒ ማኛ ወንድማችን፣ አዎ እንዳልከው የቤተ ክርስቲያን ነገር ገዶት ወንድማችን ደምረው በተነሱት ስሁት ትምህርቶች ላይ መልስ ለመስጠት ከሱ ጋር ውይይት ለማድረግ ቀጠሮ ይዞ ነበር። እውነት ነው፣ ትክክል ነው፣ ቀጠሮ ይዞ ነበር። ግን ደግሞ ቀጠሮውን አክብሮ እንዳይመጣ የሆነበት ምክንያት ዕውቀት ስለሌለው ማብራራት ስላልቻለ ወይም ደግሞ የሚያስፈራ ነገር ኑሮ አይደለም። ምናልባት በትምህርቶቹ ላይ ደምረው ሊማርባቸው የሚችላቸውን ነገሮች ኤርሚያስ ሊያነሳ ይችላል። ያኮ ለሱ ደግሞ አንድ ግባት ነው እኮ ነገ ከነገ ወዲያ እኮ ሊማርባቸው ሊያውቅባቸው የሚችሉ ጉዳዮች ሊኖሩ ይችላሉ። የሆነ ሆኖ ግን ደምረው በዚህ ሰዓት ውይይቱን እንዳያደርግ ከወንድሞች ከአባቶችም ጭምር አሁን ውይይት ማድረግ የሚያስፈልግበት ሰዓት አይደለም። እንደምታውቀው የሚደረጉ ውይይቶች ሁሉ የብሽሽቅ አንዱ አንዱንን የማብሸቅ አንዱ አንዱንን የመሰዳደቢያ ነገሮች እየሆኑ መጥተዋል። ከዛ አንጻር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ደምረው ይሄን ውይይት እንዳታደርግ በማለት በእኛ በወንድሞቹ በትልልቅ ወንድሞቹ አማካኝነት ውይይቱን እንዳያደርግ ነው የከለከል ነው። እሱ እንዳይወያይ ወይም ደግሞ ጥሪውን ያደረገው እሱ ነው እሱ አይደለም የሚል ነገር ውስጥ ለመግባት አይደለም እና ወደፊት ደምረው ነገሮችን ሊያስረዳበት የሚችላቸውን ግባቶች እንዲሁም ደግሞ አሁን ላይ ያለንበትን ሁኔታ ታሳቢ ባደረገ መልኩ ይዘጋጅና ሌላ ጊዜ መጥቶ ይወያያል። ችግር የለው፣ ምንም ቀላል ነገር ነው። ይሄ አሁን ደምረው ዛሬ አልወያይም ስላለ ወይም ደግሞ ውይይቱን አላደርግም ስላለ ቤተክርስቲያን በነገረ ማርያም ላይ የተሳሳተ ወይም ደግሞ የተንሻፈፈ ትምህርት አላት ማለትም አይደለም። በቃ አለቀ። የግድ ነው። እሱ ግለሰብ አይደለም። አሁን ዮኒ እንደምታውቀው ቤተክርስቲያናችን
ሚመራት አለ። መንፈስ ቅዱስ ነው የሚመራት። ከቅዱሳን አባቶቻችን ጋር ሆኖ የሚመራት መንፈስ ቅዱስ ነው። ስለዚህ ተው ሲባል ሊተው ግድ ነው። ደምረው በቃ ግድ ነው እንጂ እኮ እሱ የነበረበት እኮ የፕሮቴስታንት እምነት አለ እኮ እሱ እኮ የሚያገለግልበት ቸርች ነበር አይደል? እንዴት ከፈለገ እኮ ብቻውን ወጥቶ መወያየት ይችላል። መወያየት እኮ ይችላል። ለምን? ግለሰብ ስለሆነ። አሁን ግን ግለሰብ አይደለም። በክርስቶስ አካል ከሆነችው ቤተክርስቲያን አንድ ህብረት የሆነ አንድ ወንድም ነው፣ አንድ ክርስቲያን ነው። ስለዚህ ክርስቲያን ደግሞ ውይይት ሲያደርግ ወይም ደግሞ ውይይት ለማድረግ ነገሮችን ከግራ ከቀኝ ከኋላ ከፊት ሆኖ ነገሮችን አይቶ ነው ውይይት የሚያደርግና ከዛ አንፃር ዛሬ ወንድማችን ደምረው ውይይቱን ለማድረግ ፈቃደኛ አይደለም። ያው ፈቃደኛ አይደለም ማለት በቃ እንዲተው ስለተነገረው ቤተክርስቲያንን ማድመጥ ስላለበት ግለሰብ ስላልሆነ የግለሰብን እምነት ስለማይከተል ያንን ውይይት ለማድረግ ዛሬ አልቻለም ማለት ነው። ወንድማችን ዮኒ በጣም እናመሰግናለን። መጠህም ለምን ውይይቱ ቀረብልህ አስበህልን ተጨንቀህልን ነገሮችን እንድናስረዳ ያለንን አስተምሮ ለሌሎች እንድንገልጥ አስበህ መጠህ ስለሆነ ይህን አስተያየት እየሰጠ ያለ ነው። ከዚህ አንጻር ነው ውይይቱ የማይደረገው ለማለት ነው። ወንድማችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ሌሎች ፕሮግራሞች ካሉ ወደ ሌሎች ፕሮግራሞች ሄደህ ፕሮግራሞችን ብትካፈል የተሻለ ነው የሚሆነው። በሶ ለምሳሌ እሱ አሁንም አንተን ሳይሆን ሃይማኖት ተወክሎ ነው እዚህ ጋር የሚመጣ። እንደ ራስህ እንደ ግል አትየው። ሃይማኖታዊ ውይይት ሃይማኖት ተወክሎ ነው። ስለዚህ ገና ነህ በኦርቶዶክስ። እኔ አሁን በጴንጤ መከራከር አልችልም፣ አቅሙም የለኝም። ይቅርታ ፖለቲካ መስራት አይጠበቅብን። እኔ አሁን እንዲሆን አስገባኝ እንዳወራ አይደል እንዴ? አዳምጠኝ እዚህ ጋር ማለት አዳምጠኝ እንጂ ሁለት እጅ እዚህ ጋር እንዳለ በምን ማድረግ? ኦኬ ጎ ሄድ አዳምጠኝ። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እና እኔ እናንተ ብቻ ኦርቶዶክስ እንደማውቃት ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ አድርጋለህ። እኔ ጥሪ ይሰማል። እሺ ወር ለማግኘት ቆይስ አሁን እዚህ ቤት ገብቼ እንደዚህ ብዬ እንደዚህ ተከራክሬ ከዛ በኋላ በቃ ጥሩ እንትን ይሆንልኛል አይባልም። ነውር ነው እና ሁላችንም እኛ እንዳንታይ ቤተክርስቲያን እንድታይ አንተ ከኔ ትሻላለህ፣ አንተ ከኔ በቃ ይህንን ብትናገር ይሻላል በማለት ይሁን አንድ ላይ ደግሞ ክርስቲያኖቹ አንድ ላይ አንድ መንፈስ አንድ ቃል እየተናገረን ብንሄድ በጣም እንደው እንደዚህ ነገሮች ላይ ቆም ብሎ ራስን መመዘን ያስፈልጋል። የት ነው ያለ ነው? አካሄዱስ ከጥቅሙ ጉዳቱ እየበዛ ነው ወይ የሚለው ነገር እንደው ብናስብበት የሚል ሀሳብ ነው ያለኝና እንግዲህ አዶን ነው እንዴት መስተካከል ያለበት፣ ግን አካሄዱ በጣም ተገቢ አይደለም። በተለይ እንትን የቡሊንግ መንፈስ ተገቢ አይደለም። መጨረሻ ላይ ማለት የምፈልገው ነገር ፕሮቴስታንቶች በእምነት ከሙስሊሞችም ጋር በእምነት እንለያያለን፣ ይሄ እናውቀዋለን። ግን አንድ ሀገር ውስጥ ነው ያለ ነው። አብረን ስራ ቤት እንገናኛለን፣ አብረን ቤተሰብ ዘመድ፣ አሁን ለእኔ ዘመዶች አሉኝ፣ ሌላም ቦታ እንገናኛለን። ስንነጋገር ይህንን እየረሳን ነው ወይ? አሁን ትናንትና አንድ ጥቅስ ተጠቅሶ በዚህ በሐሳብ ላይ በቃ አልተስማማም፣ እዚህ ጋር ኦርቶዶክስ ይሄ አስተምሮቱ ተገቢ አይደለም ማለት አንድ ነገር ነው። ስድብ፣ ዝም ብሎ ስድብ፣ የአንድ ቤተ እምነትን ስድብ እና ነገስ የሚለው ነገር ረስተነዋል ወይ? ነገ በግራጁዌሽኑ ስንገናኝ፣ በሰርጉ ስንገናኝ፣ በቤቢ ሻወር ስንገናኝ እንዛመዳለን እኮ ረስተነዋል ወይ? እና ስናወራ የሆነ አስተምሮቱ ላይ ነገም እንደምንገናኝ ሳንረሳ ማለት ነው። ሃይማኖት ነው፣ አቋም ነው። የገዛ እናቴም እንኳን በሃይማኖቱ ቤት መጣብኝ የለም ይሄ እምነቴ ነው ብዬ ራሴን እለያለሁ። ስድቡ ግን ቤተ እምነትን ግን አልሳደብ። እንደ የሆነ ሪስፔክት መኖር አለበት። ለእስልምናም ሪስፔክት መኖር አለበት፣
ለፕሮቴስታንትም ሪስፔክት መኖር አለበት፣ ለኦርቶዶክስም ሪስፔክት መኖር አለበት። ሀሳቡን አስተምሮቱን ግን በደንብ አድርገን የማናምንበትን በዚህ አናምንበትም እንበል። ግን አሁን በጣም በስድብ ለማሸነፍ የሚባል ነገር የለም እና ሁላችንም ካልቸሩን ብንቀይረው እውነትን መደበቅ አይቻልም። እውነትን መደበቅ አይቻልም። እዛ ለምንድን ነው የሚያኮሩ? ጥሪ ያደረገው ማን ነው? ራሳችሁ ፍረዱ። በፈለገ ጊዜም የተጣራው ፈለገ ነው። ማንኛውም እኔ ነኝ ያለ ጴንጤ ከኔ ጋር ይወያይ ብሎ ጥሪ ያደረገው ፈለገ ነው። አሁንም ደግሞ ጥሪ ያደረገው ይሁ እንግዲህ ጥሪው ነቅለውኝ ነው። ጌታ ነቀሉኝ፣ ተናደው። ምን ያናዳ? ጥሪ አድርጋችሁ ድግስ ሳታበላ ትጠፋለህ እንዴ? ከመሆነ ሰው እኮ ይታዘባል። ህዝብ እኮ ያያል። ምክንያቱም ወንጌልን እና ተረት ተረት ይዞ የሚመጣ እኩል ሊያወራ አይችልም። እስና ገና ሀያብን ግልጽ ነው ማወራው። እርሚሻ ይዞ የሚመጣው ወንጌል ነው። ከመጽሐፍ ቅዱስ ውጭ የሚያምነው ነገር የለም። አንድ ጴንጤ የምትለው ወፍ የለም። ስለዚህ ራስህ ጥሪ አድርገህ ራስህን አውራለሁ፣ ናስተምርሃለሁ፣ አሳይሃለሁ ማንነቴን ብለህ ጠርተህ ኦርቶዶክስን ሳታውቃት ነው የወጣኸው። እመልስሃለሁ ወደ ነበርክበት፣ አጠምቅሃለሁ ካልክ በኋላ ራስህ ካልክ በኋላ አይደል እንዴ ላጥ ብለህ ሄድከው? ማንን ነው አሁን አስተባብራችሁ እኛ ቤተ ክርስቲያን እንዲህ ብሎ በዚህ ወጥቶ በዚህ ገብቶ ዜና የምታበዙት ለምንድን ነው? ይምጣ። ማን ፈራ? ይኸው አለ። ይምጣ። ተፈርቶ ነው? 100% ፈርታችሁ ነው? አዎ። እሱ ይቅር፣ ሌላ ነው የእሱ ምትክኑ። እሺ እሱ ይቅር። ሌሎቻችሁ መምጣት ትችላላችሁ። ሌሎቻችሁ መምጣት ትችላላችሁ ወይ? ኑ በነገረ ማርያም ላይ አትችሉ። እቀበላለሁ። የትኛውንም አገልጋይ በዚህ ሰዓት ላይ ኦርቶዶክስ ወክሎ ቄስ ወይ መርጌታ ወይ ካህን ምንድነው መነኩሴ ወይ ዲያቆን የሆነ ነገረ ማርያም ላይ በዚህ ጉዳይ ላይ እወያያለሁ ብለው የሚል ሰው ካለ ይምጣ ከኔ ጋር። ይኸው መድረኩ ክፍት ነው፣ ለሁላችሁም ነው ጥሪው። ለአንድ ሰው አይደለም፣ ለደመረ ለቀነሰ ለምናምን አይደለም፣ ለሙሉ ሰው ለኦርቶዶክስ ለተባለ በነገረ ማርያም ላይ እንወያያለን እና በሌላም በምትሉት ይህ የሚል አለ። በቃ ታድናለች ተብሎ በቀኝ ትቆማለች፣ እንደገናም ትመጣለች፣ ለፍርድ ትመጣለች ብሎ ነው የሚታመነው። ይሄ ሊዋሽ ነው? እስቲ ኑ እስቲ ደመረን ተወው፣ ቀነሰን አምጣውሽ፣ ሌላውን አምጣ። ወንድማችን መዝሙር ያሬድና ብራዘር፣ ሌሎቻችሁም ኑ። ስለዚህ እውነት ምን ያደርጋል? አያስፈራም። እውነተኛ ሰው መጀመሪያ ሃምብል ነው። ኤርሚ አይደለም መጥቶ ይሄንን ነገር ልናገር ያለው፣ ኤርሚ አይደለም ጥሪ ያደረገው። ሂድና ሲፎክር የነበረ ቪዲዮዎች አሉ፣ ቪዲዮዎች በደንብ አሉ። ቃሬዛ ላይ ደገፍ ትላለህ፣ ትወጣለህ። ሰኔ 30 ነው ያረዱኝ ትላለህ። ከዛ ወጥ ሰኔ 30 ነው ያረዱኝ እንደዛ ነው ትላለህ። ወጥ አሁንም ወንጌል ክርስቶስ ነው፣ የምስራች ክርስቶስ ነው፣ በደሙ ያጀን ክርስቶስ ነው የሚነገረው። ስለ በሱ ድነው እሱን ልክብለት ትፈልጋለህ እንዴ? ምናልባት ምድር ላይ አሁን ማናችንም ጴንጤም ቢሆን እርግጠኛ ነኝ ሌላውም ቢሆን እኔ መልአክ የተላኩ ነኝ ቢል ደንግጠን ልንወድቅ እንችላለን እኮ፣ ደንግጠን ልንሰግድ እንችላለን እኮ። እንዴት የእግዚአብሔር መልአክ አወራን ብለን ልንደነግጥ እኮ እንችላለን። በእውነት ልንደነግጥ እንችላለን። ያ ማለት ግን ስሰግድለት እኖራለሁ ማለት አይደለም። ያ እኮ ማንም ሊያደርገው ይችላል። ገባ? በድንጋጤ የሆነ መልአክ መጥቶ አንተ በእግዚአብሔር ጥሪ ተደርጎልህ የሆነ መልአክ መጥቶ ቢያናግርህ ልትደፋ ትችላለህ እኮ፣ ልትደፋ ትችላለህ። ያን ግን በየቀኑ እየመጣ ለመልአክ ትደፋለህ ትሰግዳለህ ማለት አይደለም። ችግሩ ያ ነው። አሁንም እስቲ ምጠይቃችሁ ጥያቄ ኤርሚሻ ጋር ትቀርባላችሁ? ደምዬ
የታረድኩት ሰኔ 30 ነው። በራሴ ቆንጀራ ነው ያረዱኝ። አይነ ጭቡቴ አይነፋም። ራስ ነው ያልከው። በገዛ ወንጌሌን ያረዱኝ ነው ያልከው። ዛሬ አሁን የቀረው አቀራረር ራስን የፈለግከው አስተምራለሁ፣ ኦርቶዶክስ አረጋለሁ፣ ኦርቶዶክስን ሳታውቃት ነው የወጣኸው ብለህ የፎከርከው አንተ ነህ። ባለፈው ጀለሴ እያለ ፈሌ ነበረች። ጀለሴ እዚህ ጋር እንደሚለው አያችሁት አይደለ? ቢንጎ ነው ምናምን ብሎ መጀመሪያ ላይ ፏፈሽ ያለ፣ ከዛ ቃሬዛ አምጡልኛል። ጀለሴ እዚህ ጋር የሚለውን ትሰማለህ አይደለ? ጀለሴ ያለችው ነገር እንደዚህ ነው እንዲ ይህ ተመታ ነው። ሽንኩርታም አለው ወተቴ አርጎ ላከው። አሁንም እኔ የምነግር አሁንም የምናገረው ምንድን ነው? ለማናችሁም ቢሆን ያልሆነ ነገር ጨምረ ስትመጣ ነገር ይበላሻል። እና መቼ ነው የምታደርጉት? ሽንኩርት አስተሽ ሽንኩርት በልተሽ አፍሽ ይሸታል። በሽንኩርት አፍሽ ነው እንደምትሳለሚ የሚል ስዕል እኮ ነው ያለው። በጌታ በኢየሱስ ሽንኩርት በልተሽ ነው እኔን የምትሳለምኝ የሚል ስዕል አለ እኮ ነው የሚሉ። ኧረ ጌታ ሆይ ድረስ። ድፍረታችሁ ይመቸኛል። እኔ ሰውን አያነብም ብላችሁ ሙድ ትይዙበታላችሁ። እንዴ እናት እንዴት ነው ልጇ መንገድ ላይ እየሄደ ወይ ደግሞ ህፃን ልጅ ድንቅፍ ብሎ በር ላይ ሲወድቅባት እኔ ልደፋ ትላለች? ለምን? የልጇ ምትክ መሆን ትፈልጋለች። እናት እንኳን በዚህ ዓለም ያለች እንደ ድንግል ማርያም ያይደለች የአምላክ እናት ያልሆነች የኛ እንኳን እናት አደጋ ሲደርስብን ልጄ እኔ ልደፋልህ ትላለች። ድንግል ማርያምን ደግሞ አስቧት፣ ርኅርኅት ናት፣ ንጽሕት ናት፣ ቅድስት ናት፣ የአምላክ እናት ናት። እኔ በእነሱ ምትክ ልሁንላቸው፣ እኔ 7 ጊዜ ልሙትላቸው፣ እነዚህ ነፍሳት ይዳኑ። ይሄ የወንጌል አገልግሎት ነው የሚያሳየው እንጂ እንደ ሌሎቹ ሰዎች እንደ ክርስቶስ ተሰቅላ ሞታ ታለች አይልም። ለዛም ነው ምን ሲል ነው ይሄን ያብራራው? ውህብት የሚለውን ሲያብራራ ነው። እነዚያም ነፍሳት እመቤታችንን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያትን አግቢን ብለው ቢያለቅሱባት ምን ብለው? ከልጅሽ አስታርቂን። ሉክ ልጇ ማን ነው? መድኃኒዓለም ኢየሱስ ክርስቶስ። የቱ ጋ ነው ስቅለት ነው የተካው? የቱ ጋ ነው ጥምቀት አያስፈልግም፣ ቁርባን አያስፈልግም፣ በክርስቶስ ማመን አያስፈልግም ለምን የሚል ቃል አለ እዚህ ውስጥ? ነፍሳቶቹ ራሱ ምንድን ያሉት? ከልጅሽ አስታርቂን ነው። ከመድኃኒዓለም ከኢየሱስ ክርስቶስ ጋር ሳይታረቁ መንግሥተ ሰማያት መውረስ ስለማይቻል አማልጅን እኮ ነው ያሏት። ሌላ ነገር እኮ የለውም። በቃ አለቀ። ይሄ እየተናገረ ያለው በምኑ ጊዜ ነው የሚለው? በሞቷ ጊዜ፣ በጊዜ ሞቷ ነው የሚለው። ከመከራ ወደ እረፍት፣ ከሐዘን ወደ ትፍስሕት ትሄጂ ዘንድ ሞትን ቅመሺ ሙቺ አላት ነው። ስለዚህ ጽንሰ ሐሳቡ እየመጣ ያለው ከየት ነው? ሞትን መቅመስና አለመቅመስ። እመቤታችን ያቀረበችው ምንድን ነው? ያንተ እናት ሆኜ አንተን ወልጄ ለምን ልሞት አለችው። ከዛ ነፍሳት እነዚህ 9999 ነፍሳት ወደ ሲኦል በስራቸው ተኮንነው ወደ ሲኦል ሲወርዱ ምን አሉ? ለዘመዱ የማያዝን አንጀት ዘመዳችን አሏት። ለዚህ ዓለም በቅዳሴ ማርያም ላይ በቅዳሴያችንም እንደምንሰማው ትምክህተ ዘመድ ነው ምንላት፣ የመመኪያችን ዘውድ ምንላት ትምክህተ ዘመድነ። ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂ። አይታችኋል ንግግሩ ራሱ
ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን። ለምን? ከልጇ ከታረቁ ከገሃነመ እሳት ይወጣሉ፣ መንግሥተ ሰማያት ይገባሉ። ቢያለቅሱባት ምን አለች? እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ምን አለችው? ግቡ መንግሥተ ሰማያት ነው ያለችው። ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። አይታችሁ፣ እነሱም ያቆሙት እዚህ ጋር ነው። ንግግሩ የሚያሳየው ሙሉን ተመልከቱት። የጠየቁት ጥያቄ አንቺ አምላክ ነሽ፣ አንቺ ፈጣሪ ነሽ አላሏትም። ከልጅሽ አስታርቂን ያሏት። አንድ ሁለተኛ፣ ድንግል ማርያም ምንድን ያለችው? ቢያለቅሱባት አይደለም የሚለው እዚህ ጋር እንዴ? ገሃነመ እሳት ሲኦል ሲወረወር ማያለቅስ ማን አለ? እያሽካካ ገሃነመ እሳት የሚገባ ሰው አለ እንዴ? ሲኦል ሲገባ የሚደሰት ሰው አለ እንዴ? ትሉ ማንቀላፋበት እሳቱ ማይጠፋበት ሲገባም ዝም የሚል ሰው አለ? እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። ጥያቄው አስታርቂኝ ነው። እዚህ ጋር ደግሞ ምን የሚል ጥያቄ ነው? ልጄ ወዳጄ ሆይ ማርልኝ አለችው ነው የሚለው። እርሱም ይላል ማ ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ። አይታችኋል ንግግሩ። የአዳምን ልጆች ከገሃነመ እሳት ያወጣው ማን ነው? መድኃኒተ ኢየሱስ ክርስቶስ። ምላሹን ተመልከቱ። ማርልኝ ስትለው እሱም ብሎ መለሰ። እርሱም ይላል ጌታችን ፀሐየ ጽድቅ የጽድቃችን ፀሐይ፣ የእውነት ፀሐይ፣ ጨለማ የማያሸንፈው ፀሐይ ጌታችን ኢየሱስ ክርስቶስ እግዚእነ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ። ምኑን አሁን ጸረ ወንጌል የሆነ ይሄ? አውጥተሽ አይልም። እኔ ነው ያለው። ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁ ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? ይሄ ነው ንግግሩ። እኔ እኮ ነፍሳትን ከሲኦል ያወጣሁት እንዲሁ ዝም ብዬ አይደለም። ምን ሆኜ ነው አለ? ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን አለ። ከዛ ምን አላት እመቤታችን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። ተሰቀይላቸው ነው ያላት። በኃጢአታቸው ካልሞትሽላቸው ምን ማለት ነው? ማለት ይሄ ንግግር ማለት ለምሳሌ እስቲ እናንተ ወደኛ እንወሰድልን። አዲስ አበባ ከተማ ላይ 9999 ነፍሳት ከተለያየ ቤተ እምነት ወደ ኦርቶዶክስ ይመጣሉና እባክህን መዝሙረ ያሬድ ሕይወትህን ስጣቸው አንተ ሙትና፣ ያ ማለት ወንጌል በመስበክ ዋጋ ከፍለህም ቢሆን እስከ ሞት ድረስ የሚያደርስ ዋጋ ከፍለ ይሄ ነፍስ ከሲኦል ቢወጣ ምን ታለ ቢባል መዝሙረ ያሬድ ምን የሚል ይመስላችኋል? 9999 ነፍሳት ወደኛም እናምጣው። እውነተኛ የወንጌል ሰባኪ ከሆነን፣ እውነተኛ ክርስቲያን ከሆነን፣ እውነተኛ በወልደ እግዚአብሔር ኢየሱስ ክርስቶስ የመጣን የሆነን ክርስቲያኖች ከሆነን ለሞት አሳልፎ በሚሰጥበት በሞት ቀጠና ውስጥ ሆኖ ወንጌልን ሰብኮ 9999 ሰው ይድናል። ነገር ግን በዚህ ላይ ግን ያንተን ሕይወት አደጋ ውስጥ ይከታል ብንባል ምንድነው የምናደርገው? እውነተኛ ክርስቲያን ከሆነ እናደርገዋለን፣ ካልሆነ እናደርገው። ይሄ እኮ ተደርጎ እኮ አይተናል ኢትዮጵያ ውስጥ። ባለፈው አይታችኋል። አይኤስኤስ ያረዳቸው እዛ ፕረስ ቲቪ ላይ ላይቭ የተላለፈው ማለት ነው። ምንድን ያለው ቢሎንግስ ቱ ክሮስ ነው ያለው አይደል? ለኛ ለኢትዮጵያ ያስተላለፈው መልእክት እኮ ላይቭ እኮ እሱ ነው አይደል? አይኤስኤስ ያስተላለፈው እናንተ መስቀልን ለምታከብሩ ክርስቲያኖች በሙሉ ነው ያለው። እነዛ 30 ሰዎች እኮ ክራቸውን በጥሰው እኮ አላሁ አክበር ማለት እኮ ይችሉ ነበር። ስጋ አይደለ? ነፍስ አይደለ? እንዴት አይነት መጨከን ነው ግን ራስን አሳልፎ መስጠት! ይሄ ለግል ነው አይደል? ለነዚህ ሁሉ ነፍሳት ደግሞ ለማዳን አስባችሁታል? ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? ለወዳጅ የሚሞት ምናልባት ይገኝ ይሆናል፣ ለጠላት የሚሞት ግን
ከቶ አይገኝም። እንደው ለጠላት ለወዳጅ የሚሞት በጭንቅ ይገኛል ነው ያለው አይደል? በጭንቅ ነው የሚገኘው ለወዳጅ የሚሞት። ምን ማለት የሚሞት ማለት እንደ ክርስቶስ ተሰቅሎ ቤዛ የሚሆን ማለት ነው አይደለም። አንድን እህት አንድን ወንድም ለማዳን ሞት እንኳን የሚያስፈልግ ከሆነ ያንን ዋጋ መክፈል አለብን ነው እንጂ ያ ራሱ እንዳልሆነ የምንረዳው እዚህ ጋር አብራርቶታል። እኔ ክርስቶስ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገርፌ ተሰቅዬ ተቸንክሬ ሞቼ አይደለምን? ስለዚህ ኦልሬዲ ተከናውኗል። አይታችኋል፣ አለቀ። እንደኔ ተሰቃይ አይደለም ያላት። ተመልከቱ ምን እንደሚል ቃሉ ራሱ ማለት ነው። ይሄንን ፈጽሞታል ጌታችን። በቃ ተሰቅያለሁ፣ ልሰቀል ነው አላለ፣ ተሰቅዬ ነው የሚለው እዚህ ጋር። መንግሥተ ሰማያት ያገባሁ ይላለች። ነፍሳትን መንግሥት አስገብቷል። ከሲኦል ወደ ገነት አፍልሷል። ተገርፌ ተቸንክሬ ተሰቅዬ ሞቼ ነበር፣ አንቺም እንደዚህ ሞትን ቅመሽ አላት ለነዚህ። እርሷም ምን አለች? እመቤታችን እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ ስንኳን አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ያ ማለት ጥያቄው ምን ነበረ? ሞትን እቀምሳለሁ አልቀምስም፣ የአንተ እናት ሆኜ እንዴት ልሙት ለሚለው ጥያቄ ነው። ከዛ በኋላም ይላል ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውህብት ስጦታ አላት ይላል። ኋላም ለምን ሆነች? ለፍጥረቱ ሁሉ ምን ሆናለች ነው የሚለው? መጽደቂያ። ምን ማለት ነው? አማላጅ። የእናት ልመና ፊት ያስመልስ አንገት ያስቀልስ። ከዛ በኋላ አለቀ። እዚህ ጋር ታሪኩ እዚህ ጋር አባ ጊዮርጊስ ዘጋስጫ ያለ ንግግር አለ እዚህ ጋር። ስለዚህ ወንጌል ለመስበክ ዋጋ ይከፈላል። ሰው ለማዳን ዋጋ ይከፈላል። ልክ ጌታችን እኛን ለማዳን እንደሞተ እኛም የሰዎችን ነፍስ ለማዳን የሞት ዋጋ እንኳን የሚያስከፍል ከሆነ መሞት አለብን ነው እንጂ እዚህ ጋር እንደ ክርስቶስ ተሰቅላ ሞታለች አይል። የእነሱም ጥያቄያችሁ ምን የሚል ነው? እንደ ልጅሽ ተሰቅለሽ ሙችልን አላለዋትም። ጥያቄው ምንድነው? ከልጅሽ አስታርቂን። እሷም ያለችው ምንድነው? ልጄ ወዳጄ ሆይ እባክን ማረልኝ። ጻድቅ የሆኑ ቅዱሳን የሆኑ ሰዎች አሉ፣ ሙት የሚያስነሱ ሰዎች አሉ። እነዚህ እንዴት ሆኑ ታዲያ? ሙት እኮ አስነስተዋል እኮ። ለምሳሌ ጴጥሮስ ሙት አላስነሳም? መጽሐፍ ቅዱስ ላይ ሙት እኮ አስነስተዋል። እና አንዳንድ ጊዜ ልናቅ ይገባል። ይሄ የሐዋርያት ሥራ ምዕራፍ 9 ላይ ማለት ነው። ምን ሆነች? በዚያም ወራት ታመመችና ሞተች አይልም? አጥበውን በሰገነት አኖሯት። ምን አይነት ሴት ነበረች? ይሄው በኢዮጴ ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ጻድቅ ናት። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋት የምታደርግ ነበረች። ጻድቅ ናት ማለት ነው። እቺ ሴት ነፍስ ከስጋ ሲለይ ነፍሷ የት የሚሄድ ይመስለናል? ምንም ጥያቄ የለውም፣ በገነት። ምክንያቱም ይሄ በአዲስ ኪዳን ነው። ስጋዋ የት ነው ያለው? በመቃብር። ሞተችና ምን አደረጉ? አጥበው በሰገነት። ያጠቡት ምኗን ነው? ነፍሷን ነው? ስጋዋን ነው? አስከሬኑን ነው? ምን አደረገ? ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችንና ልብሶችን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስም ባየች ጊዜ ተቀመጠች። ወደ ምን ዞሮ? ወደ ሬሳው። ነፍሷ ከየት? ከገነት። የትኛው ይከብዳል? ነፍስን ለኛ ከማይገባ ለኛ ለክርስቲያኖች ካልተገባ ለኛ እኮ ዓለም ሲኦል የተፈጠረው እናንተ ምን ነው ሲኦል አካበዳችሁት? ይሄንን የተሻረ እኮ ነው ሲኦል። የመውጊያው ብረት እኮ ተወግቷል፣ ተሸንፏል እኮ። ነፍስ ከገነት ስጋ ከመቃብር ተነስታለች እኮ። ተመልሳ ግን ሞታለች። ሞት የሚከተለው ትንሣኤ ስለተነሳች ጣቢታ። አልዓዛር ከሙታን ተነስቷል።
ምን የሚከተለው ነው? ሞት የሚከተለው ተመልሶ ግን አልዓዛር እኮ ሞቷል። ጣቢታ እኮ ተመልሳ እኮ ሞታለች። የትኛው ነው በጣም መደነቅ ያለበት? ለገነት ለህይወት ተፈጥረን የነበረን ሰዎች ሲኦል ገብተን ነፍሳችን ከሲኦል መውጣቱ ነው በጣም ከባዱ? ወይስ ጻድቃና ቅዱሳን የእግዚአብሔር መንፈስና ጸጋ ባለበት ከገነት ነፍስ ማውጣት? የትኛው ነው በጣም ከባድ? እና ይሄ ነው በቃ በጣም ጨለምተኝነት በጣም አደገኛ ነገር ነው። ነገራችን ላይ ጽንፍ በጣም መጥፎ ጽንፍ ነው። ስለዚህ እቺ ሴት ወደ ሬሳውም ዞር ብሎ አስነሳት። ማን ያሰ ጴጥሮስ ሙት አስነስቷል እኮ። በማን ኃይል ከተባለ በእግዚአብሔር ኃይል ነው። ጴጥሮስ ነው ጸልዮ ያስነሳት። ወደ ሬሳውም ዞር አለ ነው የሚለው። ከባዱ ነገር እንዳው ከሲኦል ማውጣት ከገነት ማውጣት ነው ከባዱ። ከሲኦል አይደለም፣ ለኛ የተገባ አይደለም። አንድ ከዚህ ጋር ላንሳ፣ እንደውም መነሳቱ ካልቀረ አንድ ከዚህ ጋር ላንሳ። ምንድነው እሱ ማነሳው? እቺ የሐዋርያት ሥራ ማን ነው የጳውሎስ መልእክትን ስንመለከት ምን ብለን ተረጉመዋለን? እንዲህ የሚለውን ጥቅስ አንደኛ ቆሮንቶስ 15 ላይ ቁጥር 53 እንደዚህ ይላል፣ ሞት ወይ መውጊያ የት አለ ይላል፣ ሲኦል ወይ ድል መንሳት የት አለ ይላል። ይሄ እኮ በእንግሊዝኛው ብንመለከት ኬጂቪ ስለሚመለከቱ ብዙ ጊዜ ግሬቭ ነው የሚለው። ስለዚህ መቃብር ነው። ለምን እንደዚህ የተረጉሙትም? ልክ አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ ያለችዋን የእንግሊዝኛውን ተመልከት። ሲኦል አይልም ተመልከተው መቃብር ነው የሚለው ያሉ ሰዎች ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15:55 ላይ ሞት ሆይ መውጊያ የት አለ፣ ሲኦል ድል መንሳት የት አለ የሚለውን ሲኦል ሆይ የሚለውን እኮ መቃብር ነው የሚለው። ስለዚህ ፕሮቴስታንቶች ይህን ቃል የሚረዱት የጳውሎስን አይ ሲኦል አይደለም የተሸነፈው መቃብር ነው ብሎ ነው የሚያምኑት። ዛሬ ትልቅዬ መቃብሩ ላይ ትልቅ ድንጋይ ቆልዬ ነበር የምወጣው፣ ቀብሬው ማለት ነው። ማንን ደምረውን አይደለም፣ ትምህርቱን ቀብሬው ዓለም እያየ ማለት ነው። ከዛስ ትልልቅ ድንጋዮች ላው ላይ ጭኝበት እንዳይነሳ በየቦታው ወር ሙሉ ዋይ ዋይ ሲል ነበር የሚያድረው። ትልልቅ ድንጋይ ማለት ነው። ትምህርቱን ያልኩ ትምህርቱን ይቀበር ነበር። ማርያም ታድናለች ብሎ የሚል በአዲስ ኪዳን ሐዋርያት ያልተሰበከ ያልተጻፈ የጌታችንን እናት ያልተሰጣትን እየሰጣችሁ ያላደረገችውን ታደርጋለች ብላችሁ የዋሻችሁ በእንደዚህ አይነት ውሸታቸውና በአሽክላቸው መረብ የታሰራችሁ ኦርቶዶክሳውያን ተፈቱ ከተረታቸው። የጌታ እናትን ማርያም ብለህ ስለጠራት የማርያምን ስም በመጥራት ሰው ይድናል ብሎ የሚለውን ቅድም ባሳየሁት መጽሐፍቶች ውስጥ ያለው ልክ ከጌታችን ከኢየሱስ ክርስቶስ እኩል እንዴት ጫማ እንዳለካኳ ታሳያለሁ። ልብ በሉ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ የማርያምን ስም የሚጠራ ይድናል ተብሎ በእነዚህ መጽሐፍት 1 2 3 4 5 6 7 በሰባት መጽሐፍቶች የተጻፈውን መዳኑን ደግሞ የኃጢአትን ይቅርታ እንደሚያገኝ የዘላለምን ሕይወት ወራሽ እንደሚሆን መንግስተ ሰማያትን መግባትን እንደሚያገኝ ከሲኦል እንኳን ቢገባ ይቅርታ ከሲኦል እንኳን ቢገባ ስሟን ጠርቶ እንደሚድን ቤተክርስቲያኒቱ የጻፈችውን አሳያለሁ። አሁን ክፋቱ ምንድን ነው? የኦርቶዶክስ ቄሶች ብልጦች ናቸው። የኦርቶዶክስ ምዕመናን ደግሞ የዋሆች ናቸው። ለምንድነው ብልጦች የሆኑት? የኦርቶዶክስ ቄሶቹ አይገቡም። መድኃኔ ዓለም ክርስቶስ ምስክሬ ነው። ቄሶቹ ከኛ ጋር ከኦርቶዶክስ ቤተክርስቲያን ከወጣኑ አገልጋዮች ጋር ፊት ለፊት ቀርቦ የማውራት የሞራል ልዕልናና እውቀት የላቸውም። መጋቤ ብሉይ መጋቤ አዲስ የሚባል ነገረ ማርያም ላይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት እስቲ ይምጣል። እስኪ እናቱ የወለደችው ይምጣ። እኔ እንደፈለገ ዝም ብዬ ባዶ እጄኖኛ አይደለም የተንጦለጦልኩ እናቱ የወለደችው ብዬ የምለው ይምጡና በመጽሐፍ ቅዱስም በራሳቸው መጽሐፍት እስቲ እንጠይቃቸው። እንደ ዘካርያስ እያወሩ ገብተው ገብርኤል ቀሰፈው አይደል?
እዚህ በእግዚአብሔር ቃል እንቀስፋለን ማለት ነው። ከየት አምጥተህ ነው ሐዋርያት ያላስተማሩትን አንተ የጌታ እናት ማርያም ስሟን በመጥራት ይድናል ዓለም ይድናል ብለህ ያልከው?